ሰላም ውድ የናኦሚ ፋሽን የዩቲዩብ ተከታታዮቼ፣ ዛሬ ይዤላችሁ የመጣሁት በናኦሚ ፋሽን እንደዚህ ዝንጥ ብዬ ጉዞዬን በጣም የምወዳቸው ቤተሰቦቼን ለመጠየቅ ወደ ዳላስ አቅንቻለሁኝ። በረዶ ስለነበረ ፍላይቱ እየተቀያየረ ስለነበረ ቁርሴን በላሁኝ። ከዛ በኋላ ያረፍኩበት ኤርፖርት በጣም አምሮኝ ስለነበረ ይህንን ቪዲዮ ወደ ዳላስ የሚመጣው ፕሌን እስከሚመጣ ድረስ ይህን ቪዲዮ እየቀረስኩኝ ነበረ። ከዛ በኋላ ዳላስ ደረስኩኝ። ቤተሰቦች የተቀበሉኝ በጣም ነበረ ደስ ያለኝ። ያው እንግዲህ እንደነገርኳችሁ ፍላይት ሲቀያየር ስለነበረ በጣም ከመሸ ነበረ የደረስኩትኝ። ወደ 6 ሰዓት ምናምን ከምሽቱ ሆኗል። ስለዚህ ሌሎቹም ቤተሰቦቼ ማግኘት አልቻልኩኝም ነበረ። በነጋታው ሄድኩኝ፣ አገኘኋቸው። በጣም ደስ የሚል ጊዜ አሳለፍን። በጣም ጥሩ ጨዋታዎችን ተጫወትን፣ በላን፣ ጠጣን፣ ቆንጆ ፎቶዎችንም ተነሳን። ቁርስ፣ ምሳ፣ እራት እያለን እንግዲህ በጣም ጥሩ ጊዜ የሚባል ጊዜያቶችን አሳለፍን። እንግዲህ ከሄድኩኝ አይቀር ትልቅ ሞል አለ ዳላስ ውስጥ ተብዬ እንግዲህ እሱንም አይቻለሁኝ። የሚያምር እጅ ስራ አየሁኝና ማለፍ አልቻልኩኝም። እንዴት እንደሚያምር አያችሁት? በአጭሩ እንግዲህ እንደዚህ አይቼ ከቤተሰቤ ጋር የነበረኝ ቆይታ በጣም ደስ የሚል ነበረ። በጣም ጥሩ ጊዜ አሳለፍኩኝ። ከዛ በኋላ ወደ ሀገሬ ተመለስኩኝ እላችኋለሁ።